ዛሬ ይሄ ያው ዱቄት ነው። ይሄ ክሬም ለመስራት ነው። ክሬም ለመስራት ደግሞ የሚያስፈልገኝ 3 ማንኪያ 4 ማንኪያ ዱቄት እና ቅቤ፣ የገበታ ቅቤ ያስፈልገኛል። ያለውም የቤት ውስጥ ያለው ቅቤ እና ብላክ ፔፐር ያስፈልጋል ለክሬሙ፣ ጨው ያስፈልገኛል። ይሄ ክሬሙን ለመስራት እዚህ ጋር ያለው። ከዛ ዱቄቱን መጥኜ እጨምራለሁ ክሬም። ከዛ ወተት ያስፈልገኛል። ወተት አድርጌ ክሬሙን እሰራለሁ ማለት ነው። ከዛ ይሄ ደግሞ ሽንኩርቱን እያቁላላሁት ነው። የሶሱን እንትን ማለት ነው። የላዛኛ እንትን ማለት ነው። የምጨምረው ነጭ ሽንኩርትና ቲማቲም እና ሳልሳ ነው የምጨምረው። የተመጠነ ማለት ነው። ያው እነሱ እንደሚፈልጉት ማለት ነው። ቅመም ብዙ አይፈልጉም ሰዎቼ። እና ይሄ ደግሞ ስጋው ነው፣ የተፈጨ ስጋ እና ሽንኩርቱም ደርሶልኛል። ቀለል ከዛ እንደዚህ ያቁላላፈን ከላይ ይላል ትንሽ። ከዛ ቲማቲም ጨምራለሁ፣ ሳልሳም ጨምራለሁ። ሳልሳም ሳልጨምር ስጋውን ጨምራለሁ እንዲደርስልኝ ትንሽ። ከዛ በኋላ ደግሞ ሳልሳም ጨምራለሁ ቆይቼ ማለት ነው። ስጋውን እንደበሰለ እና ቲማቲም ደግሞ አብሮ ከስጋው አብሮ ይደርሳል። ሽንኩርት አለኝ ነጭ ብዙም ስለማይወድ በራሴ ሰዓት ነው ነጭ ሽንኩርቱን የጨመርኩት እና ይሄን ይመስላል። ክሬሙን ሰርቻለሁ ሳይጓጉልብኝ። አሁን እየወፈረ ይመጣል። ሲወፍር ጊዜ ወተት እየጨመርን ከዛ መጨረሻ ላይ ብላክ ፔፐር ጨው እንጨምርበታለን። አንዳንዱ ቀረፋ ይጨምሩበታል። እዚህ ቤት ግን ደግሞ ቀረፋ አይወዱም፣ ምንም ቅመም አይወዱም። ነጭ ሽንኩርት ብቻና ብላክ ፔፐር ብቻ ነው የተጠቀምኩት። ይኸው ስጋውን አስገብቼ እያቁላላሁት ነው እና ይሄን ይመስላል። ሲጨረስ እነግራቸዋለሁ እንዴት እንደተጠበሰ እንደሆነ። መጨረሻው እያቁላላሁኝ ነው እና ይሄው የላዛኛችን እንትን ፓስታ ተቀቀለ ነው። ይሄው ክሬሙ ደርሶልኛል። ይሄው ክሬሙን ጨርሻለሁ። ቆየውን ክሬሙን ተጨረስኩኝ። ይሄው እንትን ደግሞ በስሎልኛል። ስጋዬ አቆሌቱን በስሏል። ይሄው በስሎልኛል። ከዛ ወደዚህ ነው ጨርሰናል። አሁን ወደ ኦቨን እንከተዋለን።
እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤቱን አበረታቱኝ እኔን እባካችሁ ይሄንን የመሰለ ላዛኛ ብልታድርጉልኝ ልጅ ያለው የቲገብቼ ቪዲዮ ላይ ቻናል እና ቋንደስ ያለ ሙሽሪት ታጊ ሙሽሪት ያለችሽ ነው ተጫውቱ አለሁ እና የመጣችሁ ወላጆች አመሰግናለሁ ለገና ተነሳ ከተለው አመሰግናለሁ በላይ እንደሆነሽ ይሄን ይመስላል እግዚአብሔር ይመስገን ሰላም ላዛኛችን ለስለስ ያለ ላዛኛ ማለት ነው